ለምናኔ መሰለ ሃይማኖት የሰጠን ጌታ ምስጋና ይገባው። ይህንን ረሂም የሆነ እዝነቱ ሰፊ የሆነ ቸርነቱ ልክ የሌለው ለከት የሌለው ቸርነት ባለቤት የሆነን ጌታ በፍቅር እናምልከው እናስተዋውቀው። እንደው ሐቂቃ አንድ ወንድም እንደ ትምህርት እንዲሆን ፈጅር ሰላት የሄደ ሻል ለብሶ ነበርና ሻል ለብሶ ይሄዳልና መስጂድ ግቢ ውስጥ አንድ ምስኪን መንገድ መስጂዱ በር ላይ የተኛ ምስኪን አለ እና አልለበሰም ከላይ ልብስ እና ዞር ብሎ አይቶ ያቺን አልብሶ ሄደና በጣም ስለምንቀራረብ ነው እና ሁሌ ዱዓ የጨነቀ ነገር ሲመጣ ያቺን ነው የሚያነሳው። ጌታዬ የዛች ቀን ያንን ሰውዬ ያለበስኩት ለአንተ ከሆነ በቃ አንተ ሁነኝ በቃ እኔ ጭንቅ ላይ ነው ያለሁት ብሎ በጣም ትንሽ ይመስልሃል፣ ግን ኢትስ ቬሪ እንትን ማለት ሻሉን ነው አውልቆ ያ ሰው ባዶ ራቁቱን ነው ያለው ማለት አልለበሰም ከላይ ብርድ ልብስ ወይም ሌላ ነገር የለውምና እንዲህ ሰው ማያየን ድብቅ የሆነች ነገር ታስፈልገናለች። እንግዲህ ወንድም ያው በጣም ቅርብ እንትን ስላለ የልብህን የምታወራው ሰው ይኖራልና ከዛ አንፃር ነው እኔ ራሱ ማወቅ የቻልኩት ለማለት ነውና ግን ሚስጥር እያደረግን ምን ይዛቸው መልካም ነገሮች ቢኖሩ አንዳንዶቹ ደግሞ ሁሌ የምናስቀጥላቸው ቢሆኑ ሐቂቃ የእኒህ ሰውዬ አሁን ሐያት በአላህ ላይ ያላቸው መመካት 3 ዓመት የሳውዲ ወረቀታቸው ተበላሽቶ መውጣት አይችሉም ከቤት ግን ሪዝቃቸው ተጓድሎ አያውቅም። አሁን ደግሞ ይህ ሁሉ ሰው ሲታሰር ሀበሻ አለ ተብሎ ተጠቁሞ እሳቸው ጋር እየተመጣ የባንግላዴሽ ቤት ፈትሸው ነው የሚሄዱት። ከእሳቸው ፊት ለፊት ያለውን ፈትሸው ይሄዳሉ። አላህ ይጠብቃቸዋል። አሁን መጨረሻ ላይ አሁን እኛ ከመጣን በኋላ አንድ ወንድም ጀዛሁላሁ ኸይረን ተሯሩጦ ያለምንም ችግር ወደ ሀገራቸው እንዲመለሱ ወረቀት አስጨረስኩላቸው ብሎ ደወለልኝ። ኩንቱ አድዑ ወላሂ አላህ በቃ አንድ ነገር መከራ ሳያዩ እሳቸውም ልጆቻቸውም ወደ ሀገራቸው እንዲመጡና በጣም ነው የተደሰትኩት። ግን የሰውየው የቂን ነበረ አንድ ቀን ችግር ይደርስብኛል ብለው አላህን በቃ እንትን ብለው አያውቁም። በጣም እርግጠኛ ናቸው እየሆነ ባለው ነገርና ምናልባት ኢኽላስን ማንሳት አስፈላጊ ይመስለኛል። ያው ሲር ኢኽላስ ጋር የሚገናኝ ነገር አለው። አንድ ኡስታዛችን ስለ ኢኽላስ ትንታኔ ሲሰጠን ሰርተው የረሳኸው ነገር ነው በጣም በቃ ህይወት የሚቀይር ሐሳብ ነው። ምን አለ አሁን እኔ እንደው ሰርች ያሳውት ነው እንዴ ተመልሼ እኮ ስቆጥራል እንዴ ለሰዎች ሳሳይ ልክ እንደዛ ሰው አሰግዷቸው ማሻአላህ ሰውተክ ጀሚል ሲሉት እንደውም ጾመኛ ሆኜ ነው እንጂ ከዚህ ላይ ያሳምረው ነበር። አላህ ይጠብቀንና በቃ ሰርተነ የረሳነው ነገር ካለ ለማ ያኒ ስንሰራው ያኒ ሙኽሊስ ነበር። አላህ ሲያገራው እንደዚህ ነው። ይሄንንም ኤክሰርሳይዝ ለማድረግ እንሞክር በዱዓ